በዚህ ቪዲዮ 3 ላይ ጠንካራ ያሉ ቁም ነገሮችን አነሳለሁ። አሁንም ጉዳዩ ከኢትዮጵያ ፖሊስ ኮሚሽን ከአቃቤ ሕግ ላይ አልተነሳሁኝም። በማንኛውም የፖሊስ ምርመራ ሰራተኞችን ሕጋዊ በሆነ መንገድ ፍተሻ ማድረግ፣ ንብረትን መቆጣጠር፣ ወንጀል የተፈጸመብኝ ብሎ ክሌም ያደረገውን ግለሰብ አቅርቦ መጠየቅ፣ ምስክሮችን ማሰባሰብ፣ የቃል የቪዲዮ ወይም በተለያየ ዶክመንት የማደራጀት ስራ የፖሊስ ስልጣንና ተግባር ነው። የፖሊስ መኮንን የሚያደርጋቸው ቃለ መጠይቆች፣ የሚያደርጋቸው የወንጀል ምርመራ ሰክሬት በሆኑ ጉዳይ ሰክሬት ባደረገ ሁኔታ ማጣራት፣ የተበዳዮችን ወገኖችን ድምፅ የመስማት የፖሊስ ስልጣንና ተግባር ነው። 3 ሴቶች በእስራኤል ደንሳ ጉዳይ ላይ ይህን አድርጎብናል፣ ይህንን በደል ፈጽሞብናል፣ ይህንን ተግባር ፈጽሞብናል ብለው ሪፖርት ያቅርቡ አያቅርቡ ለፖሊስ የማውቀው ጉዳይ የለኝም። በህዝብ አደባባይ ግን በማህበራዊ ሚዲያ ኦፊሻል በሆነ ዩቱብ ሚዲያ ላይ የወሲብ ትንኮሳ ፈጽሞብናል ብለዋል። እና የሰላም ሚኒስተርም ወይም የሃይማኖት ካውንስሊንግ ኦፊስ ፈቃድ የሚሰጥ ከሆነ እነዚህን ድርጊቶች እንዲያደርጉ ዘንድ የሚያስችል በመተዳደሪያ ደንብ ውስጥ ተካቷል ወይ? ቤተ ክርስቲያን የዝሙት ማስፋፊያ ተቋም ሳትሆን የጽድቁን ወንጌል የእግዚአብሔርን መንግሥት ማስተማሪያና ማሰልጠኛ ተቋም ነው። ሁለተኛ ደግሞ ሁለንተናዊ አገልግሎትን መስጠት ነው። የደከሙትን ማጽናት፣ ማብላት፣ ሰዎች ለወንጌል ሥራ እንዲነሱ እንዲማሩ፣ ሕይወታቸውን በጽድቅና በቅድስና እንዲይዙ የማድረግ ሥልጣን እንጂ እስራኤል ደንሳ ፖሊሶችን ወራዶች ብሎ እየተሳደበ ስመጻደቅ የኢትዮጵያ ፖሊስ